ዛሬ እንደ ሚድዋይፍ ባለሙያነቴ በጣም ሶስት ወሳኝ የሆኑ የጥንቃቄ መረጃዎችን እነግራችኋለሁ። የመጀመሪያው ያለ ጊዜው አለማማጥ። አንደኛውና ዋነኛው ጥንቃቄ የአንድ እናት ማህፀን ሙሉ በሙሉ ከፈተ የሚባለው ወይም ደግሞ 10 ሴንቲሜትር ሳይደርስ ያለ ጊዜው ማማጥ አያስፈልግም። ይህም ደግሞ የማህፀን በር እንዲያብጥና የምጥ ጊዜው እንዲረዝም ያደርጋል። ሁለተኛው ጥንቃቄ ደግሞ ትንፋሽን አለመያዝ። ስለዚህ በቁርጠት ጊዜ ወይም ደግሞ በምጥ ጊዜ ሆድን በሚቆርጥበት የህመም ስሜት በሚሰማበት ጊዜ አንዳንድ እናቶች እፍን አድርገው የማያዝ ባህሪ አላቸው። ስለዚህ የዛን ጊዜ ቁርጠቱን ወይም ህመሙን እፍን አድርገው ትንፋሽ ከመያዝ ይልቅ በደንብ መተንፈስ ያስፈልጋል። አየር መውሰድና ማስገባት ያስፈልጋል። ይህም ደግሞ ጽንሱ በቂ የሆነ ኦክሲጅን እንዳያገኝ የሚያፍነውን ይከላከላል ማለት ነው። ሶስተኛውና የመጨረሻው አለመጨናነቅና መንቀሳቀስ። በምጥ ጊዜ ፍርሃትና ጭንቀት የምጡን ሁኔታ ያዘገያል። ስለዚህ ባለሙያ ወይም በህክምና ባለሙያዎች ምክር ካልሆነ በስተቀር ከመቀመጥ ይልቅ በደንብ መንቀሳቀስ ያስፈልጋል። ይህ ደግሞ ማህፀን እንዲከፍትና የቁርጠቱ እንዲጨምር ያደርጋል ማለት ነው። ራሳችሁና ልጃችሁን ለመጠበቅ እነዚህን ህጎች አትርሱ። ለተጨማሪ የጤና መረጃዎች፣ የእርግዝና መረጃዎች ቻናሌን ሳብስክራይብ አድርጉ። መረጃው ይጠቅማል ብላችሁ ካሰባችሁ ለሌሎች ለነፍሰ ጡር እናቶች ሸር አድርጉላቸው።